አንድሮይድ አፕሊኬሽኖችን በፒሲያችሁ ላይ እና በማካችሁ ላይ ማስኬድ እንደምችሉ ታውቃላችሁ። ስልክ ሳትጠቀሙ ትልቅ ስክሪን ላይ አፕሊኬሽኖችን እና ጌሞችን መጠቀም ትችላላችሁ። በዚህ የዩቲዩብ ቪዲዮ ውስጥ ሙሉ ስቴፑን ያሳያችኋለሁ። እንዴት አንድሮይድ ኢሙሌተሮችን መጫን እንደምችሉ፣ እንዴት መጠቀም እንደምችሉ እና የትኛው አንድሮይድ ኢሙሌተር ለእናንተ ምርጥ እንደሆነ ያሳያችኋለሁ። እንደዚህ አይነት አሪፍና ጠቃሚ ቪዲዮዎችን ከዚህ በኋላ ስለማዘጋጅላችሁ ሳብስክራይብ አድርጉ። አደረጋችሁ? አሁን ነገር ላይ ራሱ ሳብስክራይብ አላደረጋችሁ? እሺ ሳብስክራይብ አድርጉ። አንድሮይድ ኢሙሌተር ማለት ስልክ ሳትይዙ አንድሮይድ ሲስተምን በፒሲያችሁ ላይ የሚያስኬድ ሶፍትዌር ነው። ይህን ሶፍትዌር በመጠቀም ፒሲያችሁ ላይ ወይንም ማካችሁ ላይ የአንድሮይድ ሲስተም አፕሊኬሽኖችን፣ ጌሞችን፣ ቲክቶክ፣ ኢንስታግራም፣ ዋትስአፕ፣ ዩቲዩብ፣ ቴሌግራም እና ሌሎችን ሙቪ የምትመለከቱበትን አፕሊኬሽኖችን፣ ጨዋታ የምትመለከቱ አፕሊኬሽኖችን በቀላሉ ማውረድ ትችላላችሁ። ይሄ ማለት አንዳንድ አፕሊኬሽኖችን ሰፋ ባለ ስክሪን መጠቀም ከፈለጋችሁ ይህ ሶፍትዌር በጣም አሪፍ ነው። ከዚህ በመቀጠል ይህን ሶፍትዌር እንዴት በፒሲያችን ላይ መጫን እንደምንችል ሙሉ ስቴፑን አሳያችኋለሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። በሌላ በኩል ደግሞ ክሮም ላይ bluestack.com ብላችሁ ሰርች ታደርጋላችሁ። በምታደርጉበት ሰዓት እንደዚህ አይነት ኢንተርፌስ ያመጣላችኋል። ዳውንሎድ የምትላትን ኦፕሽን ትነካላችሁ። ላይ ጋር ዳውንሎድ ያደርግላችኋል። 931 ኪሎ ባይት ነው። ያው ትንሽ ናት፣ ነገር ግን ፋይሏ ብቻ ነው 931 ኪሎ ባይት። እንደምትመለከቱት ፋይሉን ድጋሚ ዳውንሎድ ያደርግልናል። ይስፈን ፐርሚሽን እንሰጠዋለን። ፐርሚሽን በምንሰጥበት ሰዓት ሲስተሙን ቼክ ያደርግልናል። እዚህ ጋር ሎኬሽን መምረጥ አለብን፣ የትኛው ድራይቭ ላይ መቀመጥ እንዳለበት። እኔ ሲ ድራይቭ ላይ አስቀምጠዋለሁ። እያወረደ ነው እንደምትመለከቱት። ሶፍትዌሩን አውርዶ እስኪጨርስ አንዳንድ ነገር ልንገራችሁ። በብዛት የስልካችሁ ስፒድ የሚንቀራፈፍባችሁ ከሆነ በዚህ ሶፍትዌር መጠቀማችሁ በጣም አሪፍ ያደርግላችኋል። በተጨማሪ ብዙ ጊዜ እንደምትጠይቁኝ ሙቪዎችን፣ እግር ኳስን ሰፋ ባለ ስክሪን መመልከት ከፈለጋችሁ ይሄ በጣም አሪፍ አማራጭ ነው። ብዙ አይነት የአንድሮይድ ኢሙሌተር ሶፍትዌሮች አሉ። እኔ ከዛ ስር የምጠቀመው ብሉስታክ ሶፍትዌር ነው። ለጌሚንግ ሰፋ ባለ ስክሪን ከፈለጋችሁ ኤልዲ ፕሌየር እና ጌም ሉፕ በጣም አሪፍ ነው። ኖርማል አንዳንድ አፕሊኬሽኖችን መጠቀም ከፈለጋችሁ ብሉስታክ በጣም አሪፍ ነው። ሌላው ደግሞ ፒሲያችሁ ላግ እንዳያደርግባችሁ ሙሙ ፕሌየርን ብትጠቀሙ አሪፍ ኦፕሽን ነው። ሶፍትዌሩን አውርዶ ስለጨረሰው እንዴት መጠቀም እንደምንችል እና ፕሌይ ስቶርን እንዴት መክፈት እንደምንችል ሙሉ ስቴፑን አሁን እንመለከታለን። ፋይናሊ አውርዶ ጨርሶታል። ለመመለስ ፈልጉ ሆም በተን ትነካላችሁ። እንደምትመለከቱት እንደ ስልክ ወርተስ ድራግ አድርጋችሁ በምታወርዱበት ሰዓት እንደዚህ ኢንተርፌሱን ያመጣልናል። እዚህ ጋር ኪቦርዱን ሴታፕ አድርጉ ይላል። ያው ከፈለጋችሁ ሴታፕ ማድረግ ትችላላችሁ። ቨርቹዋል ኪቦርድ የሚለውን ኦን ካደረግን በኋላ እሱን እንወጣለን። በሆም በተን መውጣት እንዳትረሱ። እዚህ ጋር ሴቲንግ ስር እንገባለን። እንደምትመለከቱት ሴቲንግ ስር ሙሉ ኢንፎርሜሽን ያስቀምጣል። ስቶሬጅም አለ። ያው ልክ እንደ ስልክ ማለት ኖርማል እንደ ስልክ ሙሉ ኢንፎርሜሽን ያስቀምጥልናል። ስቶሬጁን ምናምን ማለት ነው። ቀጥታ ወደ ፕሌይ ስቶር እንሄዳለን። መጀመሪያ ስከፍቱ ሳይኒን እንድታደርጉ ይጠይቃችኋል። እዚህ ጋር ኢሜይላችሁን አስገብታችሁ ስልክ ላይ የምትጠቀሙትን ሳይኒን ታደርጋላችሁ። ቼኪንግ ኢንፎርሜሽን የሚለውን እያለ ነው። እናንተ ሎጊን አድርጋችሁ ትገባላችሁ። ኢሜይላችሁን ትጽፋላችሁ። ያው ስልካችሁ ላይ የምትጠቀሙትን ኢሜይል ጉግል ፕሌይ ስቶር የተከፈተበትም አለ። እንደዚህ ከተከፈት ነው በኋላ እንደምትመለከቱት የተለያዩ አፕሊኬሽኖችን እንደ ስልክ መጠቀም እንችላለን። ሁሉም አፕሊኬሽኖች አሉ። እንደምትመለከቱት ራሱ ቲክቶክ አለ፣ ቴሌግራም አለ፣ ሁሉም ነገር አለ። ኤግዜንደርም አለ፣ ቻትጂፒቲም አለ፣ ሁሉም አለ። ጌም የምትፈልጉ ብዙ ጊዜ ጌም ስለምትጠይቁኝ ነው እንዴት የስልክ ጌሞችን በፒሲ ላይ እንጫወት የምትሉ ይኸውና፣ እንደምትመለከቱት እንዲህ ጌሞችን መጫወት ትችላላችሁ። ሁሉንም ጌም ታገኛላችሁ። እንደ ፓብጂ ሞባይል፣ እንደ ፍሪ ፋየር አሉ፣ ብቻ ፊፋ ምናምን ሁሉንም ማግኘት ትችላላችሁ። ሁሉንም ጭናችሁ መጠቀም ትችላላችሁ። ሌላው ደግሞ እንዴት ፊልም እንመልከት በፒሲ ላይ እያላችሁ ለምትጠይቁ ይሄ አሪፍ ኦፕሽን ነው። እዚህ ጋር እንደምትመለከቱት እዚህ ጋር ሰርች ባር ላይ ወይ ቴሌግራም አውርዳ ወይንም ቴሌግራም አፕሊኬሽን በፍላሽ ፒሲያችሁ ላይ ጭናችሁ ማስገባት ትችላላችሁ። ስቴፑን ቀጣይ ያሳያለሁ። እዚህ ጋር እንደምትመለከቱት ክሮም ነው። ያው ክሮም ስር እንገባና ዩቲዩብ እንዳያጠፋብኝ ብለር አድርጌዋለሁ። ሶሪ። ስቴፑን እንደዚህ ራይዘን የሚለውን ሙቪ የምንመለከትበትን ነው። አፕሊኬሽኑ እንደዚህ በቀላሉ ማውረድ ትችላላችሁ። ያው ወር በስልካችሁ አወርዳችሁ መጠቀም ትችላላችሁ። ሌላውን ኦፕሽን ላሳያችሁ። ሚዲያ ስር ትገባላችሁ፣ ማለት ፋይል ማናጀር ላይ ትገቡና እዚህ ጋር ኢምፖርት እና ኤክስፖርት ፍሮም ዊንዶ አለ። ያው ከኮምፒውተራችሁ ኢምፖርትም ኤክስፖርትም ማድረግ ትችላላችሁ። አሁን ላይ እኔ ፋይል ኢምፖርት ላደርግ አፕሊኬሽኑን አሁን ላሳያችሁ ስለምፈልግ ነው። እዚህ ጋር አፕሊኬሽኑን ያው ፒሲያችሁ ላይ ከጫናችሁ በኋላ ራሱን ከቴሌግራም ቻናል ካወረዳችሁ በኋላ አፕሊኬሽኑን ወደ ብሉስታክ ኢምፖርት ታደርጋላችሁ። አሁንም እዚህ ጋር ዩቲዩብ እንዳያጠፋብኝ ስለሆነ እንደዚህ አይነት አፕሊኬሽኖች ስለሚከለክል
አጫጫኑን በቀላሉ ብለርም ሆኖ ትንሽ ይታያል ብዬ አስባለሁ። ታወርዱታላችሁ፣ ትጭናላችሁ። አፕሊኬሽኑ ልክ እንደ ስልክ ነው እንደምትመለከቱት ኢንስቶል ታደርጋላችሁ። ጨርሶታል። እዚህ ጋር ኦፕን ኦር ደን ብላችሁ ወጣችሁ ማግኘት ትችላላችሁ። አሳያችኋለሁ ከወጣው በኋላ። እንደምትመለከቱት ያው አፕሊኬሽኑ እየከፈትኩት ነው። ራይዘን ሙቪ የምንመለከትበት አፕሊኬሽን ነው። ፊልሞችን እዚህ ጋር ፉል ስክሪን አድርጋችሁ መመልከት ትችላላችሁ። ጆይን ቴሌግራም የሚለውን ስኪፕ ብላችሁ ማለፍ አለባችሁ። አፕሊኬሽኑ ራይዘን ስር ስትገቡ እሱን ስኪፕ ብላችሁ ታልፋላችሁ። እንደምትመለከቱት ፊልሞችን ያስመርጣል። ያው ስልክ ላይ እንደምንመለከተው ነው ሁሉ ነገር አይደለም። ይሄ ያው በፉል ስክሪን ትንሽ ሳይዙ ከፍ እንዲል ስለምትፈልጉ ብዙ ጊዜ ስለምትጠይቁ አማራጭ እያሳያችሁ ነው። ይህንን ብቻ ሳይሆን እግር ኳስም መመልከት ትችላላችሁ። በስልካችሁ የምትመለከቱትን ወደዚህ ጭናችሁ መመልከት ትችላላችሁ። ለምሳሌ እና ፊልም ልክፈትና ላሳያችሁ። እንዲህ እንደምትመለከቱት ፊልሙን ከፍቼ እና ፊልሙን እያሳየ ነው በፉል ስክሪን ማለት ነው። በፒሲያችሁ ላይ እንደዚህ መጠቀም ትችላላችሁ። ለዚህ በጣም አሪፍ ኦፕሽን ነው። ኳስ ጨዋታዎችንም ሊሆን ይችላል፣ የተለያዩ ሙቪዎችን የምትፈልጉትን ነገር እንደዚህ መመልከት ትችላላችሁ። እዚህ ጋር ፒክቸር ይከፍትላችኋል። ኦኬ እንደምትመለከቱት ያው እንደዚህ ፊልም ለማየት መጫን ትችላላችሁ። ሌሎችም አማራጮች አሉ። የምትፈልጉትን ጌሞችን እያወረዳችሁ መጫወት ትችላላችሁ። ለምሳሌ አንድ ጌም ላውረድና ላሳያችሁ። እንደምትመለከቱት ሎድ እያደረገ ነው ጌሙ። ይህን ጌም ብቻ ሳይሆን ሌሎች ጌሞችንም አውርዳችሁ በቀላሉ በስልካችሁ ላይ የምትጫወቱትን በዚህ ላይ መጠቀም ትችላላችሁ። ጆይስቲክ ወይ ተጠቅማችሁ የፒሲያችሁን ኪቦርድ በመጠቀም መጫወት ትችላላችሁ። ልክ እንደምትመለከቱት ያው ስልክ ላይ ነው። ነገር ግን በፒሲያችን ላይ እንዴት ጌሞችን እንጫወት የስልክ ጌሞችን ለምትሉ እጅግ ቀላል ኦፕሽን ናት ማለት ነው። ሌሎች እንዲሰሩላችሁ የምትፈልጉት ነገር ካለ ኮሜንት ላይ ጻፉልኝ። ከዚህ በኋላ አዳዲስ ነገሮችን ስለማመጣላችሁ ቻናሌን ሳብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ።